ተበታትነዋል። በየክፍለ ሀገሩ በየእንትኑ ተበታትነው ያሉት እና ስለዚህ ውስጡ ሁኔታቸውን ለማወቅ አልቻልኩም። ነገር ተጥሎ እንደሚያድርባቸው እንሰማ ነበረ። በቃ ምን ብዬ ልንገርሽ፣ እሱን ማስታወስ አልፈልግም፣ የእሷንም ማስታወስ አልፈልግም። ሁለተኛ ተወርሷል። ቤቴ ተወርሶ የለኝም። ቤት አሁን ቤት የለኝም። ይሄ ቤት ተወርሷል። አሁን ይሄ እኔ ነበረ። በአንደኛው ብዥታ ስለሚያ በሰላም በጤና ፍላጎቷን ሁሉ ሊፈጽምላት ፈጣሪ ብዬ የምለምነው፣ ሌላ የምለምነው ነገር የለኝም። 가장 젊고 빛나던 시절을 낯선 땅에서 전쟁터에서 바친 참전 용사들. 그런데 정작 그들과 그 가족들은 가난과 싸우며 힘겨운 삶을 지금 이어가고 있습니다. This is our grandpa. ሜዳሊያ መለያም ስለሆነ የቤተሰብነት መገለጫ ነው የራሱ ማለት ነው። ሁለት ሺህ ብርም ምናምን ልታገኝ ትችላለች፣ ግን እሱ ነው ወሩ ሙሉ ነው ልትቆይበት የምትችይው። ላታገኝም ትችላለች። በሁለት ወርም ከመጣ ራሱ ብቻ ያን ያህል ሳስፋ የሚያደርግ ነገር አይደለም እናገኘው። ቤተሰቤን በደንብ ትሪት ማድረግ ቤተሰቦቼ ማስደሰቴ በጣም ያሳስበኛል። ምንም ነገር እንዲጓደል አልፈልግም። የሚያስፈልጋትን ነገር ካሟላው ለቤተሰብም ካሟላው ሌላ ምንም። 대한민국의 자유와 평화를 위해 뛰어든 참전 용사들은 이제 손에 꼽힐 정도로 남았습니다. 감사를 전할 시간도 기억할 시간도 이제 많지 않습니다. 세월이 흘러 모두가 잊어도 우리는 그들의 땀과 용기 그리고 희생을 결코 잊어서는 안 될 것입니다. 고마운 마음을 표현해야 할 때입니다.